እም፣ የሆነ ነገር ልንገራችሁና የሆነ ታይም ላይ ያው በቃ እኔ ራሴም ስላዘንኩ ማለት ነው። መንፈስ ቅዱስንም እንትን ብዬ አሳዝኘው፣ በእርግጥ ያው ብዙ ጊዜ አሳዝኘው አውቃለሁ፣ ግን ሁሌ እመለሳለሁ ወደሱ። አንዴ ደግሞ ያሳዘንኩት እንዴት ነው? በቃ የሆነ ታይም መጽሐፍ ቅዱስ አንብቤ የሆነ ነገር ግራ ሲገባኝ ወደ ኢንተርኔት ነው የምሮጠው። ኢንተርኔት ላይ ሰዎች ምን አሉ እንትና ሰባኪ ምን አለ የሚለው ሩጫ ማለት ነው። እና እንደዚህ ያረኩ በጣም አስቸገርኩት መንፈስ ቅዱስን። ከዛ አንድ ቀን ምን አለኝ፣ እኔ ያለው ለምንድነው ሁሌ ኢንተርኔት ላይ የምትሄደው? እኔን መጠየቅ ስትችል ለምንድነው ኢንተርኔት ላይ እየሄድክ ሁሌ ስለ መጽሐፍ ቅዱስ ለመረዳት እንትን የምትለው ሲለኝ ልቤ አዘነ። የምር በእርግጥ በቃ በጣም አዘነ። የምር በጣም በሰዓቱ እንትን ብሎኝ ነበር። በጣም ነው የወቀሰኝ፣ አሳዘነኝ። በድርጊቴም አዝኛለሁና እና ምን ለማለት ፈልጌ ነው፣ በቃ የሆነ ነገር ግራ በገባን ቁጥር ሁሉ ወደ ኢንተርኔት እየሮጥን ከዛ የሆነ ነገር የምንፈልግ ከሆነ ያ ምንድነው እኛን ቢልድ አያደርገንም፣ እኛን አያሳድገንም፣ ከመንፈስ ቅዱስ ጋር ያለን ሪሌሽን እንድናሳድገው አይረዳንም ማለት ነው። እና የሚረዳን ምንድነው? ዳይሬክትሊ በቃ እሱን መጠየቅ። ዳይሬክትሊ እሱን እየጠየቃችሁ እሱ ደግሞ እየመለሰላችሁ ያ በጣም ነው ቢልድ ማድረገን እና በህይወቴ ላይ ስላየው ያው እናንተም ተማሩ ብዬ ነው። ያው እኛ ወደ ኢንተርኔት የምንሮጠው በቃ ይፈጥናል፣ ፈጣን ነው እንግዲህ። ምክንያቱም ቶሎ ነው የሆነ ነገር የምናገኘው። ሰዎች ደግሞ የሆነ ነገር ሲቆይባቸው አይወዱም። እና ግን እኛ የምናድገው በመቆየት ውስጥ ነው። ቀስ ብሎ እግዚአብሔር ቀስ ብሎ ሲመልስልን እሱን በመጠበቅ ውስጥ እንደዚህ ስናሳልፍ ነው እንጂ የምናድገው ቶሎ የሆነ ነገር በጠየቁ ቁጥር የሆነ መልስ ይሄ አያሳድገንም እኛን። እና ይህንን ተምሬያለሁ፣ እናንተም ተማሩበት።